ሰላም እንኳን ወደ ንጋት ቲዩብ በሰላም መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁት የአፋን ኦሮሞ ትምህርት በአማርኛ ነው ማለት ነው። ምንድነው ዛሬ የምንማረው? በጣም ጠቃሚ የሆኑ የአፋን ኦሮሞ ቃላቶችን በአማርኛ እንማራለን ማለት ነው። እዚህ ቻናል ላይ አዲስ የሆናችሁ ልጆች ሰብስክራይብ በማድረግ የደውል ምልክቱን በመጫን ሁሌ የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም ደግሞ ሀሳብና አስተያየት ካላችሁ እንደተለመደው ኮሜንት ላይ በመጻፍ ጥያቄዎችም ካላችሁ እንደዛው እንመልስላችኋለን ማለት ነው። ስለዚህ ወደ ትምህርቱ እንገባለን። አንዳንድ ጠቃሚ ቤዚክ የሆኑ ሁልጊዜ የምንጠቀማቸው የአፋን ኦሮሞ ቃላቶችን ነው ማለት ነው ዛሬ የምንማረው። ለምሳሌ አንደኛ ላይ ኩባ ይላል። ኩባ ማለት ኳስ ማለት ነው። ኩባ ኳስ። ሌላኛው ደግሞ አዱሬ አጠራሩ ላይ አሁን በደንብ ያያችሁ አዱሬ ምን ማለት ነው? ድመት አዱሬ ማለት ነው። መቃ ማለት ደግሞ ስም ማለት ነው። በነገራችን ላይ ከመጀመሪያው አንስታችሁ አፋን ኦሮሞ ከአባጫዳ አንስታችሁ መማር የሚፈልጉ ልጆች መመዝገብ ትችላላችሁ። ወይ በቴሌግራም በዋትሳፕ እንዲሁም ደግሞ በኢሞ አናግሩንና ስልካችንን እናስቀምጥላችኋለን። በቀጥታ ከመጀመሪያው አንስታችሁ በኦንላይን በቀጥታ ማለት ነው። እንዲሁም በዙምም ከፈለጋችሁ እንደናንተ ፍላጎት በቀጥታ ትማራላችሁ ማለት ነው። ኦኬ። ሶስተኛው ማቲ ማለት ቤተሰብ ማለት ነው። ማቲ ማለት ቤተሰብ። ኢጆሌ ማለት ደግሞ ምንድነው? ልጆች ማለት ነው። ኢጆሌ ማለት ልጆች ማለት ነው። ዴሙ ምን ማለት ነው? ዴሙ ማለት መሄድ። ዴሚ። አሁን ደግሞ ትዕዛዝ መስጠት ከፈለጋችሁ ሂድ ወይንም ሂጂ ማለት ከፈለጋችሁ ምን ትላላችሁ? ዴሚ። በአፋን ኦሮሞ በአንዴው መግለጽ ትችላላችሁ። ዴሚ ካላችሁ ምን ማለት ነው? ሂድ ወይንም ደግሞ ሂጂ ማለት ነው። ሁለቱም ይሆናል ማለት ነው። እሺ፣ ሌላኛው ዴማ። አሁን ደግሞ ሜቢ ለብዙ ሰው ወይንም ደግሞ ለክብርም ይሆናል። ሂዱ ማለት ስትፈልጉ ዴማ ትላላችሁ ማለት ነው። ኦኬ። ኤሳ። ይሄም ብዙ ጊዜ ያው እንጠቀማለን። ሜቢ ለአቅጣጫ ምናምን ሊሆን ይችላል። ኤሳ የት ነው? ኤሳ ስለ አቅጣጫ አጠያየቅ ብዙ ነገር የምፈልጉትን ነገር በነገራችን ላይ ኮሜንት ላይ ጻፉልኝ። እያንዳንዱን ነገር እሰራበታለሁ። ኤሳ የት ነው? ኤሳ ዴምታ። የት ነው የምትሄደው? ኤሳ ዴምታ እንላለን ማለት ነው። ይሄውኑ ደግሞ ለሴት ጾታ ደግሞ ከፈለጋችሁ ይሄው ነው። ምንም የሚቀየር ነገር የለውም። የት ነው የምትሄጂው ይሆናል ማለት ይሄን ነው የምትሄጂው ለማለት ይሆናል ማለት ነው። ይሄንኑ ኤሳ ዴምታ የሚለውን እንጠቀማለን። ገለቶሚ። እቺም በጣም ብዙ ሰው ያውቃታል። ያው መከብድ ነገር አይደለችም። ብዙ የአፋን ኦሮሞ ለመማር የሚመጣ ሰው በብዛት እቺን ያውቃታል ቀድሞ። ገለቶሚ። አመሰግናለሁ። እናንተም ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ፣ ላይክ እንዲሁም ደግሞ ሀሳባችሁን መስጠታችሁን እንዳረሱ ማለት ነው። ለምን የእናንተ ሀሳብ ላይ ዲፔንድ ሆኜ ነው ሌሎች ቪዲዮዎችን ለመስራት የምገፋፋው። ስለዚህ ላይክ አድርጉ፣ ሀሳብ ጻፉልኝ። በቲክቶክም አለን፣ እንዲሁም ደግሞ በዩቲዩብ፣ በፌስቡክ፣ ኢንስታግራም ሁሉም ሶሻል ሚዲያ ላይ በሚመቻችሁ መንገድ መማር ትችላላችሁ። አሁን ባያላችሁበት ሰላም ጤና ሁኑልኝ። በቀጥታ መማር ከፈለጋችሁ ባለ ስክሪኑ ላይ